ሄሎ ኤቭሪዋንስ በዛሬ ቪዲዮ የምናየው ደግሞ አዲስ ኤርድሮፕ መጥቷል። ይህም ስራ ስለገባችሁ ብቻ የመጀመሪያ $750 የሚሰጥ ስራ ነው። ይህንን ኤርድሮፕ ከመጀመሪያ እስከ መጨረሻ ከማየታችን በፊት አካውንቱን ሰብስክራይብ እና ቪዲዮን ላይክ ያርጉ። አፕሊኬሽኑን ማግኘት ከፈለጋችሁ በቴሌግራማችሁ ድር ቲፕ ብላችሁ በስትክክል ሰርች አድርጉ። ድር ቲፕ ብላችሁ ሰርች ካደረጋችሁ በኋላ ቻናሌንም ጆይን እያደረጋችሁ እዚህ ጋር የአፕሊኬሽኑን ሊንክ አስቀምጫለሁ። አፕሊኬሽኑን በፕላይ ስቶር በአፕ ስቶር አታገኙትም። ሊንኳን አንድ ጊዜ ነክታችሁ አፕሊኬሽኑን ዳውንሎድ አድርጉ። አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ ኢንስታል ብላችሁ እዚህ ጋም ደግሞ ኦፕን ብላችሁ ቀጥታ ወደ አፕሊኬሽኑ ግቡ። ከገባችሁ በኋላ ክሬት ዋሌት የምትላንኳት እዚህ ጋር ኢንቪቴሽን ኮድ ሲላችሁ ስክሪኑ ላይ የምታዩትን ትክክለኛውን ኢንቪቴሽን ኮድ ካስገባችሁ በኋላ አሁንም ክሬት ዋሌት የምትሏን አንድ ጊዜ ንኳት። ከነካችሁ በኋላ እዚህ ጋር ሁለት ተመሳሳይ ፓስወርዶችን ማስገባት አለባችሁ። ካስገባችሁ በኋላ ከታች በኩል ኮንታይም ብላችሁ ለፉ። እዚህ ጋር ባካፕ ኮዳችሁን ስክሪንሻት አድርጋችሁ ከእንደገና አስገብታችሁ ኮንታይም ብላችሁ እለፉ። ካለፋችሁ በኋላ እዚህ ጋር ባካፕ ኮዱ በስትክክል ገብቷል ሲል አይ አንደርስታንድ ትላላችሁ። እዚህ ጋር እንደምታዩት ቀጥታ $750 ወደ ዋሌታችሁ ገብቷል ማለት ነው። ኢንተርፌሱ ሆም የሚለው ሙሉ ዳሽቦርዱ ነው የአፕሊኬሽኑ እንደዚህ ነው። አሁን ደግሞ ቀጥታ ወደ ስራው አካሄድ ነው የምንሄደው። ከታች በኩል ታስክ የምትላለች ታስክ የሚለው ሁሉንም ስራዎች እዚህ ጋር ነው የምታገኙት። የቴሌግራም፣ የኤክስ፣ የዩቲዩብ ቻናላቸውን ጆይን፣ ሰብስክራይብ፣ ፎሎ ማድረግ ነው። አሁን ለምሳሌ ከላይ በኩል የቴሌግራም ቻናላቸውን ጆይን አድርገው የሚል አለ። እሷን ነክቼ ብገባ እዚህ ጋር እንደምታዩት የእነሱን ቻናላቸውን የቴሌግራም ቻናላቸውን ጆይን አድርጋችሁ እዚህ ጋር ደግሞ ስክሪንሻት ስታስገቡ እነሱ ደግሞ ለእናንተ የራሳቸውን ኮይን ይሰጣሉ። ወደ 200 አካባቢ የራሳቸውን ኮይን ይሰጣሉ ማለት ነው። ሁሉንም ስራ ከላይ ማየት ትችላላችሁ እነሱ የሚሰጡትን ኮይኖችን ማለት ነው። እዚህ ጋር እንደምታዩት ሁሉም ስራዎች ተመሳሳይ ናቸው፣ ቀላልም ናቸው። አንደኛው ላይ ያላቸውን ታስክ ስቴፕስ የሚል አለ። በመጀመሪያ ላይ ያለውን ሊንኳን አንድ ጊዜ ነክታችሁ ኮፒ ታደርጋላችሁ የነሱን ሊንክ። ከዛ በብራውዘራችሁ ላይ ፔስት ካደረጋችሁ በኋላ የነሱን የቴሌግራም ቻናል ጆይን አድርጋችሁ እዚህ ጋር መታችሁ ስክሪንሻት ስታስገቡ እነሱ ደግሞ ወደ 200 የራሳቸውን ስቨርቭ የሚባል የራሳቸውን ኮይን ይሰጣሉ። ሶስቱም ስራም ተመሳሳይም ነው፣ በጣም ቀላልም ነው። እኔ አሁን እዚህ ጋር የቴሌግራሙም ደን ብዬ ሳረገው እዚህ ጋር እንደምታዩት አንዱ ስራዬም የሰራሁት ፕሮሰሲንግ ወይም ሪቪው ውስጥ ላይ ነው ያለው። ከሰዓታት በኋላ ኮይኔ ይገባልኛል። እንደዚህ ያደርጋችሁ ሁለተኛውን ታስክ መስራት ትችላላችሁ። አሁን ደግሞ ወደ ሶስተኛው ስራቸው ስንሄድ ሌላኛው ስራ ደግሞ ቪቪኤስ ይባላል። እንዴት ነው የምትሰሩት? ገንዘባችሁን በኢትሪኒየም ወይም ትሮን ገንዘባችሁን ታስገባላችሁ። ካስገባችሁ በኋላ ይህ ገንዘብ ስክሪኑ ላይ እንደሚታዩት በ5 ቀናት ውስጥ ያድግላችኋል ማለት ነው። ሚኒማም ዲፖዚት ማድረግ የምችሉት $10 ነው። $10ሩም እዚህ ጋር በዩኤስዲቲ $10 ነው የምታስገቡት። እንደዛ ያደርጋችሁ ስታስገቡ ከ5 ቀን በኋላ እናንተ ያስገባችሁት ገንዘብ በፐርሰንት ወለድ አድርጎ ነው የሚጨምረው ማለት ነው። የእናንተን ገንዘብ እያስገባችሁ ከ5 ቀን በኋላ ከነወለዱ ከነ እድገቱ መውሰድ ትችላላችሁ። መስራት የምትፈልጉ ካላችሁ ጆይን ያርጋችሁ ገንዘባችሁን ዲፖዚት ማድረግ ትችላላችሁ። አሁን ደግሞ እስኪ ወደ አራተኛው እንሂድ። ከታች በኩል እንደምታዩት ሳፖርት አለ ማለት ነው። እዚህ ጋር የተለያዩ ጥያቄዎችን የምትጠይቁበት የእርዳታ ቦታ ነው። ያን ያክል እንትን አያርግም። አራተኛው የሚሆነው ደግሞ ሚ የሚለው ነው። ሚ የሚለው እዚህ ጋር የተለያዩ ሴቲንጎችን አሉ። የናንተ ቦታ ነው። ይህ ሚ የሚለው ሴኩሪቲ ሴቲንግ አለ። አይዴንቲቲ ቬሪፋይ ማድረግ ትችላላችሁ። ደግሞ ከታች በኩል እንደምታዩት አባውት አስ የሚል አለ። የአፕሊኬሽኑ ሙሉ መረጃ አለ። ዋሌት ማኔጅመንት አለ። እዚህ ጋር ሁሉንም ነገር ማስተካከል ትችላላችሁ። ይህ ቦታ ካስተማይዜሽን ቦታ ይባላል። ወይም የናንተ ፕሮፋይል እዚህ ጋር ነው ያለው። ሁሉንም ነገር በቀላሉ ማየት ትችላላችሁ። የመጨረሻው ስራ የሚሆነው ደግሞ ኢንቪቴሽን ነው። ኢንቫይት የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ለጓደኞቻችሁ ሊንኩን ሼር ስታደርጉ እነሱ ደግሞ ለናንተ ቶክን ይሰጣሉ ማለት ነው። ይህም ቶክን ነው ወደ ዶላር የሚቀየረው። እዚህ ጋር እንደምታዩት ወደ 2500 ስፈርብ ኮይን አካባቢ አለኝ። ይህም ቶክን ነው ወደ $750 አካባቢ የሆነው። አሁን ግን ይህንን ቶክን ዊዝድሮው ለማድረግ አልችልም፣ ምክንያቱም ይህ ቶክን አሁን ላውንች አልተደረገም፣ አልወጣም፣ ስራ ላይ ነው ያለው። እስከዛ ድረስ ግን እናንተ የቅድሞችን ታስኮችን መስራት አለባችሁ። ቶክንን በፍጥነት መሰብሰብ አለባችሁ ማለት ነው። ስራው በጣም ቀላል ስራ ነው። በስተመጨረሻ ይህንን አካውንት ሰብስክራይብ እና ቪዲዮን ላይክ ያደርጋችሁ ጨርሱ። ቴሌግራሜንም ጆይን ያደርጋችሁ ይቻማችሁ።